አንድ መንግስት በራሱ ዜጎች ላይ የሚፈጽመው ወንጀል ካለ ወይም ደግሞ እንዲከላከለው የሚጠበቅበት ጉዳይ ነው ካልተከላከለ ሪስፖንሲብል ይሆናል ማለት ነው ተጠያቂ ይሆናል ማለት ነው ስለዚህ ሉዓላዊነት በአገራት መካከል የነበረ ግንኙነት መሆኑ ቀርቶ ሙሉ በሙሉ አልቀረም መሆኑ እንደተጠበቀ ሆኖ በአገራትና በዜጎች መካከልም ዲል የሚያደርገው ነው ማለት ነው በኢንተርናሽናል ነው ማለት ነው ስለዚህ ሉዓላዊ ስንል ቀደም ባለው ጊዜ እንደነበረው አገራት ከአገራት ጋር የነበረውን ግንኙነት አንዱ ሀገር በአንዱ ሀገር ጉዳይ አይገባም የሚለው ብቻ ሳይሆን አገራት በሰብአዊ መብት ላይ ወንጀል ፈጽመው ሲገኙ ወይም ደግሞ ወንጀል ሲፈጸም ሳይከላከሉ ከቀሩ ተጠያቂ የሚሆኑበት ሁኔታ ተፈጠረ ማለት ነው ስለዚህ ሉዓላዊነትን ስንመለከተው በተለመደው ሁኔታ እኔ ሉዓላዊ ነኝና ማንም ጣልቃ አይገባብኝም ማንም ሊጠይቀኝ አይችልም በሚል አስተሳሰብ ሳይሆን የምንመለከተው ዛሬ እያንዳንዱ አገር ውስጥ የምትፈጸም በተለይ ደግሞ መንግስታት የሚፈጽሙት ወንጀል ተጠያቂነት የሚያስከትል ይሆናል ማለት ነው ስለዚህ አሁን ይሄንን ጉዳይ currently ኢትዮጵያ ውስጥ ካለው ነገር ጋር በትንሹ አገናኝተን ስንመለከተው የኢትዮጵያ መንግስት በዓለም አቀፍ ህግ ላይ በግልጽ የተቀመጡትን ድንጋጌዎች ያከብራሉ ያከበረ ነው ያስከብራል የሚለውን ነገር አያይዞ ማየት አስፈላጊ ስለሚሆን ስለዚህ ቅድም ካነሳውት ከዓለም አቀፍ የሰብአዊ መብት ከዓለም አቀፍ የሁማኒታሪያን ሎ ከዓለም አቀፍ የጂኖሳይድ ዋር ክራይም እና ኤትኒክ ክሊንሲንግ ተብለው ከተቀመጡት ጉዳዮች አንፃር ስንመለከተው ይሄንን ፈጽሞ የተገኘ ወይም እንዲፈጸም ያደረገ መንግስት ሉዓላዊ ስለሆነ ብቻ ከተጠያቂነት የሚድንበት ሁኔታ የለም ስለዚህ ዜጎችን የመጠበቅ ዜጎች ላይ ወንጀል ያለ መፈጸም ከዚህ ጋር ተያይዞ አሁን ካልኩት ጋር ከሰብአዊ መብት ጋር ተያይዞ ከኤትኒክ ክሊንሲንግ ጋር ተያይዞ የተፈጸሙ ወንጀሎች ካሉ መንግስት ተጠያቂ ይሆናል ስለዚህ አሁን ባለው ተጨባጭ ሁኔታ ወይም በዘመናዊ የዓለም አቀፍ ህግ ሉዓላዊነት የሚለው ነገር ከመንግስታት አብሶሉት ፓወር ጋር ብቻ ሳይሆን ለዜጎቻቸው ከሚሰጡት ጥበቃ ዜጎቻቸው ላይ መፈጸም ከሌለባቸው ወንጀል ጋር በቀጥታ የተያያዘ የሉዓላዊነት ትርጉም ከዚህ ጋር በተያያዘ ተቀይሯል ማለት ነውና ስለ ሉዓላዊነት ስናነሳ መንግስታት ኃላፊነት እንዳለባቸው ወንጀል መፈጸም እንደማይችሉ ዜጎቻቸው ላይ ወንጀል ሲፈጸም ዝም ብለው መመልከት እንደሌለባቸው ግምት ውስጥ መግባት ይኖርበታል በኢንተርናሽናል ህግ ተጠያቂነትን ያስከትላል ማለት ነው ስለዚህ ትራዲሽናል ከነበረው የሉዓላዊነት ትርጉም ወጥተን ኮንቴምፖራሪ ወይም ደግሞ ዘመናዊ ወደሆነው የሉዓላዊነት ትርጉም ገብተናል የኢትዮጵያ መንግስት ከዚህ አንፃር መመዘን ማየት ተገቢ ይሆናል እያንዳንዱን ኢቨንት ያነሳው ለምሳሌ በዚህ ስታንዳርድ መሰረት ለመዝነው ብለ ኢትዮጵያ መንግስት ጊዜ አይበቃንም እንጂ ቅድም ወንጀሎች አንፃር ተጠያቂ ነው ያልፈጸመው ክራይም ስለዚህ የወጡም ሪፖርቶች አሉ ያው እንደምታውቁት የተለያዩ ኢንተርናሽናል ኦርጋናይዜሽንስ የኢትዮጵያ መንግስት ከዋር ክራይም ጋር በተያያዘ ተይዟል መሰለኝ የወንድማችን የሳሙኤል ታደሰ ከህግ አንፃር ከዓለም አቀፍ ህግ አንፃር ስለ ሉዓላዊነት ያስገነዘበን ነገር አለ ለአድማጭ ሰማል አሁን ቆሞ ነበር ልትገባ ትችላለህ ያንተም ቆሞ ነበር አትታየኝም ነበር ኧረ እባክህ የሁላችንም ነበር የተቋረጠው መልካም አሁን ሰማ ከሆነ እንግዲህ እሺ ኦኬ አሁን ተሰማለህ ስለዚህ ቶሎ ላጠቃለው ወደ ማጠቃለያው እየሄድኩ ነው ስለዚህ አሁን ባለው ተጨባጭ ሁኔታ አሁን ባለው የዓለም አቀፍ ህግ መሰረት ሉዓላዊነት የሚመዘነው ሀገራት ባላቸው ፍጹም ስልጣን ወይም ደግሞ በሀገራቸው ውስጥ የመወሰን ስልጣን ብቻ ሳይሆን ከዜጎች ጋር ባለው ግንኙነትና ዜጎቻቸውን
ከሁማን ራይት ጥሰት ቀደም ካልኳቸው ወንጀሎች ከመከላከል ጋር የተያያዘና እነሱም ካለመፈጸም ጋር የተያያዘ ነው ማለት ነው። ስለዚህ በዚህ አንፃር ሲታይ አሁን ያለው የኢትዮጵያ መንግስት እንዴት ይመዘናል የሚለውን ማየት አስፈላጊ ይሆናል። እኔ እዚህ ላይ ላቁም ወደሚቀጥለው ተናጋሪ። በጣም ጥሩ ለመነሳት የሚጠቅመን ሉዓላዊነት እውነት ነው። ብዙዎቹ ስለ ዓለም አቀፍ ሕግም ስለ ዓለም አቀፍ ግንኙነትም ብዙ ባላቁ ትምህርት ይሆነናል። ሶስት ደረጃ ነው መሰለኝ። ከመጀመሪያ ከዳራው ወጥቶ እንዴት እንደተነሳ ነው የነገረን። በመንግስታት መካከል ያለ ጉዳይ ነው። በዚህ ሉዓላዊነት ማለት መንግስታት በድንበራቸው ውስጥ በሀገራቸው ውስጥ ስልጣናቸው ባለበት ቦታ ፍጹም የሆነ መብት ነበራቸው የፈለጉትን ለማድረግ ማለት ነው። ያ ግን ተለውጦ እንዲያውም እንደ ባለአደራ ዓለም አቀፍ ህብረተሰብ እንደ ባለአደራ የሚሰጣቸው ወይም ኮንዲሽናል መሆኑ ይሄ ሉዓላዊ ማለት የገዛ ራስን ህዝብ የማጥቃት እና የመጨፍጨፍ መብት ሳይሆን የመጠበቅ መብት መሆኑ ነው የሚለው በደንብ ተነግሮናል። ይሄ ጥሩ ነው፣ በጣም ደስ ይለናል። ይሄን ስለተማርን በሩዋንዳ በተለይ በሊቢያ የሪስፖንሲቢሊቲ ቱ ፕሮቴክት የሚለው በሊቢያ ላይ ገዳፊ ወደ በንጋዚ ሄጄ ጨፈጭፋቸዋለሁ ሲል ይህንን ማድረግ አትችልም ብሎ ዓለም አቀፍ ህብረተሰብ በተባበሩት መንግስታት አማካኝነት እንዳስቆመው ትዝ ይለናል። ስለዚህ ዋናው ነገር እዚህ ላይ መታወቅ ያለበት አሁን ባለው አረዳድ መሰረት ሉዓላዊነት ማለት በገዛ ህዝብ ላይ መብት አለኝ እና የፈለኩትን አደርጋለሁ ማለት ሳይሆን የህዝቡን መብት መጠበቅ ባለአደራነት ነው ያለው የሚለው ነገር በጣም አስፈላጊ ነው። በዚህ ረገድ የኢትዮጵያ መንግስት ያልተከሰሰበት የሉዓላዊነት የሚያፈርስ ወንጀል የለም። ሰብአዊነት ላይ የሚፈጸም ወንጀል፣ በጦርነት መካከል የሚፈጸም ወንጀል፣ የጦር ጦርነት ወንጀል፣ ምግብን እንደ መሳሪያ የመጠቀም የሴቶችን መብት የመድፈር መብት ብቻ ሳይሆን አካልን የመድፈር እነዚህ ሁሉ አሁን የተነገረው ሉዓላዊነት ባለአደራነትን ያልጠበቀበት ነው ማስረጃ የቀረበበት። ስለዚህ ያልተፈጸመ በሰላም ላይ በልማት ላይ በሰው ገላ ላይ የሚደረግ ወንጀሎች እንደፈጸመ ነው። ስለዚህ አሁን ባለው አረዳድ መሰረት እንደ ወንጀለኛነት እንጂ ሉዓላዊነቱን የጠበቀ እንዳልሆነ ነው የነገርኩት። ስለዚህ በጣም እናመሰግናለን። መልኬሳ የሙያው ጉዳይ ነው፣ ፖለቲካል ሳይንስ እና ኢንተርናሽናል ሪሌሽንስ ነው። በዚህ ጉዳይ ላይ መልኬሳ የሚነግረን በተለይ መብት የሚባለው የአንድ መንግስት ሉዓላዊ መብት የሚባለው ምን እንደሆነ ነው። አሁን ባለው አረዳድ ውስጥ ሆነው ግን ውሳኔ ነፃ ሆኖ ነው የሚያደርገው ወይስ በተጽዕኖ ነው የሚያደርገው የሚለው ከዓለም አቀፍ ግንኙነቱ አንፃር እርሱ ደግሞ የሚነግረን እናያለን። መልኬሳ የሚቀጥለው ታሪካ ያንተ ናቸው። አመሰግናለሁ ፕሮፌሰር እስቄል። ስላይድ አዘጋጅቻለሁ መጠቀም ከቻልኩኝ፣ ባልሆነም እንደዚሁ ቀጥላለሁ። ከቻልክ ወደ እኔ ላከውና ልሞክራለሁ። በዛ አይነት መሰረት ሜቢ እስከዛ ድረስ አፕሎድ እያደረገ ነው። መቀጠል ይችላለሁ። የኔ ርዕስ ያው እንደተሰጠኝ በተለይ የሉዓላዊነት የሌለው መንግስት ብዬ ነው የወሰድኩት። ሉዓላዊነት የሌለው መንግስት፣ አገርና መንግስት ሁለት ነገር ናቸው። ያው የብልጽግና መንግስት ስር ሉዓላዊነት የሌለው መንግስት ብዬ ነው የወሰድኩት። ታይትሉን እንደዚህ ነው ሪሼፕ ያደረኩት። በእንግሊዘኛ ነው ያዘጋጀሁት፣ ይቅርታ አድርጉልኝ። እና ይሄ ሉዓላዊነት የሌለው መንግስት ነው አሁን ኢትዮጵያ ላይ ያለው የሚል አርጊውመንት ስላለኝ እሱን ነው ኤክስፕሌን የማደርገው።
አውትላይን አለኝ ያዘጋጀሁት እሱን አላነብም ወደ ቀጥታ ወደ ኢንትሮዳክሽን ልግባ መግቢያ ላይ ያስቀመጥኩት አብይ አህመድ በየጊዜው የኢትዮጵያ ሉዓላዊነትን መለስኩት ኢትዮጵያ ሉዓላዊ አገር ሆነች በኔ ዘመን ብሎ ያወራል ይሄንን እንሰማለን እንዳውም ከዚህም በፊት ሉዓላዊነት የላትም እኔ ነኝ የኢትዮጵያ ሉዓላዊነት የመለስኩላት እና የአገር አንድነት ሙሉ በሙሉ ይሄንን አመጣው ይላል ነገር ግን የኔ አርጊውመንት ምንድነው አብይ አህመድ በሰላም ወደ ስልጣን በመጣም ስልጣኑን ኮንሶሊዴት ለማድረግ ያደረገው የወሰደው እርምጃ ወደ ውጭ እንዲና ወደ ውጭ እሱን የሚደግፉ አገሮችን ፍለጋ በመሄድ የራሱን መንግስት ሉዓላዊነት አሳልፎ ሰጥቷል የሚል አርጊውመንት ነው ማራምደው ዛሬ መጨረሻ ላይ እንግዲህ የገጠመን አብይ አህመድ ለትልቅ ስልጣን ብሎ ወደ ውጭ ሀገር ቢሄድም at the end of the day ምንድነው የሆነው ትንሽዬ መንግስት ሆኖ በየቦታ ኢትዮጵያ ውስጥ መቆጣጠር አቅቶት የባሰ ወዴት ገባ ወደ ውጭ ሀገር ኃይሎች ብብት ውስጥ ገባ ስለዚህ በኢትዮጵያ ውስጥም ስልጣኑን እያጣ በሄደ ቁጥር ወደ ውጭ የሄደ የሌሎች ሀገር ኃይሎች አንድ ባንድ እናወራለን እነሱ ብብት ውስጥ ገባ ስለዚህ የባሰ ሉዓላዊነት አጣች የኢትዮጵያ መንግስት የሚል አርጊውመንት ነው ማራምደው ቲዮሪን በተመለከተ ሳሙኤል ብዙ ነገር ስለሰራልን እኔ እሱ ላይ አልደግምም በተለይ ሶስት አንኳር ወሳኝ ነገሮች አሉ አንድ አገር ምንለው ቅድም ሳሙኤል እንዳለው መጀመሪያው ህዝብ ሊኖር ይገባል ከዛ ቴሪቶሪያል የሆነ ዲፋይንድ የሆነ መሬት ጂኦግራፊ ያለው ያስፈልጋል ከዛ አልፎ ደግሞ መንግስት የሚባል ነገር ያስፈልጋል አገሪቷን የሚቆጣጠር የሚገዛ ወይ ደግሞ ህግ አውጥቶ በዛ መሰረት ዲሞክራሲያዊ ሊሆን ይችላል ወይ ደግሞ ኢፌክቲቭ የሆነ ኮንትሮል የሚያካሂድ አምባገነንም ሊሆን ይችላል ነገር ግን መንግስት ያስፈልጋል ሶስተኛ አራተኛው ላይ የውጭ ሪኮግኒሽን ወይ ደግሞ ሶቨሬንቲ ቅድም የሉዓላዊነት በሚገባ ሳሙኤል የገለጸው እነኚህ አንድ ላይ ተደምረው አንድን አገር የሚያስብሉ ከነዚህ ውስጥ የኔ ፕሬዘንቴሽን ሁለቱ የመጨረሻ ላይ አንደኛ መንግስት አለ ወይ ምን በአገር ውስጥ ሁለተኛ ደግሞ የውጭ ሀገር ሉዓላዊነትን አንድ ላይ ኮምባይን አድርጌ በአብይ ዘመን ወይ ደግሞ በብልጽግና ዘመን ኢትዮጵያ ሉዓላዊነቷን አሳልፋ ሰጥታለች አብይ አሳልፎ ሰጥቷል የሚል አርጊውመንት ነው ማቀርበው ለፕሬዘንቴሽን እንደሚመቸኝ ሁለት አይነት ሉዓላዊነት አለ ብዬ ነው ማስቀምጠው አንደኛ የሀገር ውስጥ ሉዓላዊነት ያስፈልጋል የሀገር ውስጥ ሉዓላዊነት ደግሞ አንድ መንግስት አለ የሚያስብል አንደኛ በራሱ ቁጥጥር ውስጥ ያስገባ ኢፌክቲቭ መንግስት ሆኖ የሚያስተዳድር ያ ኢፌክቲቭ ኮንትሮል በሀገር ውስጥ ያው እንግዲህ አምባገነን ሊሆን ይችላል ወይ ዲሞክራሲያዊ በሆነ መንገድ ሊሆን ይችላል ነገር ግን ሙሉ በሙሉ አገሪቷን ይቆጣጠራል ወይ ያ ካልሆነ ደግሞ ያው ቅድም ሳሙኤል ያለው ሉዓላዊነት እንደ ተጠያቂነት ወይ ደግሞ እንደ ሉዓላዊነት እንደ ዲሞክራሲያዊ የሆነ አካውንተብል የሆነ መንግስት ለሀገር ውስጥ ዜጎች ተጠሪ የሆነ መንግስት ያስፈልጋል ስለዚህ አሁን አንድ የመንግስት ወይ ስልጣኑን ከጠመንጃ ነው የሚያገኘው ወይ ከሃይማኖት ሊያገኝ ይችላል ዳይናስቲክ የሆኑ አካባቢ ወይ ደግሞ ከውጭ ሀገር ድጋፍ ሊያገኙ ይችላሉ ስልጣናቸውን ዲሞክራሲያዊ የሆኑ ሀገሮች ደግሞ ሉዓላዊነታቸውን በተለይ መንግስታት ሉዓላዊነታቸውን ከህዝብ ነው የሚያገኙት አልቲሜት ፓወር
የመጨረሻ ፓወር ዲሞክራሲያዊ የሆኑ አገሮች ለምሳሌ እንደ አሜሪካ የመጨረሻ ስልጣን የህዝብ ነው። ስለዚህ ይሄ የሉዓላዊነት ምንጭን ካየነው ወይ አምባገነን ሊሆን ይችላል፣ ዲሞክራሲያዊ ሀገሮች ሊሆኑ ይችላሉ። መንግስታት ወይ ከህዝብ ወይ ደግሞ ከጉልበት ከውጭ ሀገር ድጋፍ ሊያገኙ ይችላሉ። ከዚህ አንፃር የሀገር ውስጥ አቅማቸውን ስናይ ጉልበት ካላቸው ጥሩ፣ ጉልበት ከሌላቸው ደግሞ ማለት በጉልበት ካልገዙ ደግሞ በዲሞክራሲያዊ መልክ መንግስትን ከመሰረቱ እንግዲህ እነሱ ናቸው መከላከያ ሰራዊትን የሚያደራጁት። ይህንን ማክስ ቬበር የሚለው ብቸኛው የጠመንጃን የመጠቀም መብት ያለው መንግስት ነው የሚለው እሱን በዲሞክራሲያዊ የሆነ አገር ውስጥ ያው ሌጂቲሜት የሆነ መንግስት ይሆናል ማለት ነው። ያ በህዝብ የተመረጠ ይሁንታ ያለው የኔ መንግስት ነው ብለ ስትመርጠው አገርን ለመጠበቅ basic function of the state is to provide law and order ለዛ ተብሎ ያ መንግስት ሌጂቲሜት ይሆናል ማለት ነው። ነገር ግን አንድ መንግስት ሌጂቲሜት ካልሆነ ብዙ የታጠቁ ኃይሎች ብዙ መከላከያ ሰራዊቶች ተደራጅተው ኢትዮጵያ ውስጥ ይገኛሉ። ለምሳሌ ያ ለምን ሆነ ነው በኋላ መጣበታለሁ።